ይህ በአንድ ትልቅ አዳራሽ ውስጥ በሺዎች የሚቆጠሩ ግዙፍ እባቦች ተከምረው ሰዎች ደግሞ ምንም ሳይፈሩ በመካከላቸው የሚሰሩበት አስደንጋጭ እውነታ ነው። ይህ ቦታ በቻይና የሚገኝ ግዙፍ የእባብ እርባታና ማቀናበሪያ ፋብሪካ ነው። በዚህ ቪዲዮ እነዚህ ገዳይ ፍጥረታት ከእንቁላል ጀምረው እንዴት እንደሚራቡ፣ የሰውን ልጅ የቅንጦት ፍላጎት ለማርካት ቆዳቸው እንዴት እንደሚገፈፍና አንድም አካላቸው ሳይባክን በሚሊዮን የሚቆጠር ዶላር ንግድ እንዴት እንደሚቀየር ሙሉ ምስጢሩን እንመለከታለን። ከአሜሪካ አስፈሪ አደጋ እስከ እስያ የሀብት ምንጭ የሆነውን የዚህን አስደንጋጭ ኢንዱስትሪ ምስጢር ለማወቅ ቪዲዮውን ላይክ፣ ቻናላችንን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። እባብ ሲባል በአብዛኞቻችን አእምሮ ውስጥ የሚመጣው በተፈጥሮ ጫካ ውስጥ በድንጋይ ስር ወይም በዛፎች ላይ የሚኖር አስፈሪ ፍጡር ነው። የሰው ልጅ ሲያዩ ጥቃት ለመሰንዘር የሚዘጋጁ ጠላት አድርገን ነው የምናስበው። ነገር ግን በደቡብ ምስራቅ እስያ በተለይም በቻይና፣ በቪየትናም እና በኢንዶኔዥያ እባቦች ልክ እንደ ዶሮና እንደ ከብት በቤት ውስጥ በሰፊው የሚራቡ የቤት ውስጥ እንስሳት ሆነዋል። ይህ ተግባር በዘፈቀደ የሚደረግ ሳይሆን እጅግ ረቀቀ ሳይንሳዊ ዘዴን የተከተለ ነው። በእነዚህ ግዙፍ እርሻዎች ውስጥ በሺዎች የሚቆጠሩ ሴት እባቦች እንቁላል እንዲጥሉ ይደረጋል። እንቁላሎቹ በተዘጋጀ የሙቀት መጠን ቁጥጥር በሚደረግለት ክፍል ውስጥ ተቀምጠው እንዲፈለፍሉ ይደረጋል። እባቦቹ ከተፈለፈሉ በኋላ እድገታቸውን ፈጣን ለማድረግ የተለየ አመጋገብ ይሰጣቸዋል። የሚኖሩትም በሺዎች በሚቆጠሩ የእንጨትና የብረት ሳጥኖች ውስጥ ነው። እነዚህ ፋብሪካዎች እባቦቹን እንደ እንስሳ ሳይሆን እንደ አንድ የምርት ግብዓት ነው የሚያዩአቸው። እርባታው በራሱ እጅግ አስፈሪና ለብዙዎች ሊታሰብ የማይችል ቢሆንም ለአካባቢው ማህበረሰብ ግን በሚሊዮን የሚቆጠሩ ዶላሮች የሚያፈሱበት ዋነኛ የኢኮኖሚ መሰረት ነው። ለመሆኑ እነዚህን ሁሉ በሚሊዮን የሚቆጠሩ አስፈሪ እባቦች ማርባትና መንከባከብ ለምን አስፈለገ? ዋናውና ትልቁ ምስጢር የሰውን ልጅ የቅንጦት ፍላጎት ለማርካት ነው። እባቦቹ ተገቢው መጠን ላይ ሲደርሱ ወደ ማቀናበሪያ ክፍል ይወሰዳሉ። እዚህ ጋር ነው እንግዲህ ዋናው ስራ የሚጀምረው። የእባብ ቆዳ ሳይቀደድ ሳይበላሽና ምንም አይነት ጭረት ሳይኖርበት ሙሉ ሆኖ እንዲወጣ ይደረጋል። ይህንን ለማድረግ ሰራተኞቹ ከፍተኛ ጥንቃቄ ያደርጋሉ። ቆዳው ከተገፈፈ በኋላ በተለያዩ ኬሚካሎች ይታጠባል። ከዚያም በደንብ ተለጥቶ እንዲደርቅ ይደረጋል። ይህ የተዘጋጀ የእባብ ቆዳ ለምን ይውላል መሰላችሁ? በቀጥታ ወደ አውሮፓ እና አሜሪካ የፋሽን ማዕከላት ይላካል። እንደ ጉቺ፣ ሉዊ ቪቶን፣ ፓራዳ እና ኤርሚስ ለመሳሰሉ በዓለም ላይ እጅግ ውድና ታዋቂ ለሆኑ ብራንዶች ቦርሳዎችና የቆዳ ጫማዎች፣ ቀበቶች እና ጃኬቶች መስሪያነት ይውላል። እርሶ ሱቅ ውስጥ ሆነው በሺዎች የሚቆጠር ዶላር የሚያወጣ የእባብ ቆዳ ቦርሳ ሲያዩ ያ ቦርሳ እንዲሰራ ምን ያህል እባቦች በዚህ ፋብሪካ ውስጥ እንደታረዱ አያስቡም። ለካስ የሰዎች ውበትና ቅንጦት የሚገነባው በእነዚህ እባቦች ህይወት ላይ ነው። በእነዚህ የእባብ ማቀናበሪያ ፋብሪካዎች ውስጥ የሚገርመው ነገር ምንም አይነት ነገር አይባክንም። ቆዳው ከተገፈፈ በኋላ የቀረው የእባብ አካል ለተለያዩ ጥቅሞች ይውላል። መጀመሪያ የእባቡ ስጋ ነው። ቆዳው ከተገፈፈ ስጋው ተቆራርጦ በንጽህና ታሽጎ ወደ እስያ የቅንጦት ምግብ ቤቶች ይላካል። በእስያ ሀገራት የእባብ ስጋ እጅግ ተወዳጅ፣ ገንቢና ውድ የሆነ ልዩ ምግብ ተደርጎ ነው የሚወሰደው። ሁለተኛ የእባቡ ስብ ወይም ዘይት ነው። የእባብ ስብ ተጨምቆ ከወጣ በኋላ ለቆዳ መከላከያ ቅባቶች፣ ለውበት መጠበቂያ ክሬሞች እና ለባህላዊ የቻይና መድኃኒቶች መስሪያነት ይውላል። ይባስ ብሎ ደግሞ የእባብ መርዝ በልዩ ጥንቃቄ ተቀርቶ ይወጣል። ይህ መርዝ ለልብ ሕክምና፣ ለህመም ማስታገሻዎች እና ለተለያዩ ሳይንሳዊ ምርምሮች በዓለም ገበያ ላይ በከፍተኛ ዋጋ ይሸጣል። በአጭሩ አንድ እባብ ወደዚህ ፋብሪካ ከገባ በኋላ ጥርሱም ሆነ መርዙ ሳይቀር ሙሉ በሙሉ ወደ ገንዘብ ይቀየራል። የሚገርመው ግን በተለያዩ የዓለም ክፍሎች ለእባብ ያለው አመለካከት ፍጹም የተለያየ ነው። ለምሳሌ በአሜሪካ ፍሎሪዳ ግዛት ውስጥ እነዚህ ግዙፍ እባቦች ተፈጥሮን የሚያጠፉ የአገር በቀል እንስሳትን ጨርሶ የሚባሉ አስፈሪ ወረሮች ተደርገው ይታያሉ። የአሜሪካ መንግስት እነዚህን እባቦች ለሚያድን ሰው ከፍተኛ የገንዘብ ሽልማት ይሰጣል። በደቡብ ምስራቅ እስያ ግን እነዚህ እባቦች ጠላቶች አይደሉም። ይልቁንም የወርቅ ያህል ውድ ንብረት እና የገቢ ምንጭ ናቸው። ለአንዱ ሀገር ተፈጥሮን የሚያጠፋ አስፈሪ አደጋ ለሌላው ሀገር ደግሞ በሚሊዮን የሚቆጠር ዶላር የሚያንቀሳቅስ ታላቅ ሲሳይ ሆኗል። ይህ የሚያሳየው የሰው ልጅ በአካባቢው ካለው ተፈጥሮ ጋር እንዴት እንደሚላመድና ማንኛውንም አስፈሪ ፍጡር ወደ ንግድ መስመር መለወጥ እንደሚችል ነው። በእኛ እይታ እጅግ አስፈሪ የሆኑት እነዚህ እባቦች ለሌሎች የሰው ልጆች ግን የዕለት ተዕለት ኑሮ መግቢያ መንገዶች ናቸው።
ዛሬ ያየነው አስፈሪ ፋብሪካ የሰው ልጅ ብልሃት፣ ጥቅም ፈላጊነትና ተፈጥሮን የመቆጣጠር ጉልበቱን በግልጽ ያሳያል። እናንተስ እንዲህ አይነት እባቦች ባሉት ክፍል ውስጥ ገብታችሁ ለመስራት ድፍረቱ አላችሁ ወይስ ከእባብ ቆዳ የተሰራ ቦርሳ ወይም ጫማ ለመግዛት ትፈልጋላችሁ? ያላችሁን ሀሳብ በኮሜንት ላይ አስፍሩልን። ይህንን አስደንጋጭ ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲዳረስ ሼር አድርጉ። ለቀጣይ እንዲህ አይነት ገራሚና ምስጢራዊ ቪዲዮዎች ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።